ሰላም ጤና ይስጥልን የቻናላችን ቤተሰቦች፣ ዛሬ ይዤላችሁ የመጣሁት በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎችን ያስደነገጠውንና መንገድ ስተው በሰው በላዎች መካከል የተገኙ ወጣቶችን ታሪክ የሚተርከውን ሮንግ ተርኒት የተባለውን አስፈሪ ፊልም ነው። ፊልሙ እስከ መጨረሻው ድረስ እጅግ በጣም አሰቃቂና ያልተጠበቁ ክስተቶች የተሞላ ነውና እስከ መጨረሻው አብራችሁን ቆዩ። ታሪኩ የሚጀምረው ክሪስ የተባለ ወጣት ለሥራ ጉዳይ በአስቸኳይ መድረስ ስላለበት አቋራጭ መንገድ ፍለጋ ወደ አንድ ጭር ያለ ጫካ ውስጥ ሲገባ ነው። ነገር ግን በዚያ መንገድ ላይ ከሌሎች ወጣቶች ጋር በድንገት ይጋጫሉ። ወጣቶቹም መኪናቸው በድንገት ዝጋሹ ምክንያት ጎማቸው ተተብትቦ ቆሞ ነበር። ከዛም ወጣቶቹ እርዳታ ፍለጋ ወደ ጫካው ውስጥ ዘልቀው ሲገቡ አንድ የሚያስፈራ ቤት ያገኛሉ። በቤቱ ውስጥ ግን የሚያገኙትን ነገር የሚታመን አልነበረም። የሰው አካላት፣ አጥንቶችና ደሞች የተሞሉ ዕቃዎችን ያሉ። እዚህ ጋር ነው ነገሩ የተቀየረው። የቤቱ ባለቤቶች መደበኛ ሰዎች ሳይሆኑ በጫካ ውስጥ የሚኖሩና ሰው የሚያድሉ አስፈሪ ፍጥረት መሆናቸውን ይረዳሉ። ወጣቶችም ለማምለጥ ቢሞክሩ እነዚህ ሰው በላዎች ጫካውን ጠንቅቀው ስለሚያውቁት እያንዳንዳቸውን እንቅስቃሴ ይከታተሏቸዋል። አንዱም በአንዱ ላይ የሚፈጸመው አሰቃቂ አደን ፊልሙን ይበልጥ አስፈሪ ያደርገዋል። ክሪስ እና ጓደኞቹ ከዚህ ሲኦል በሕይወት መውጣት ይችሉ ይሆን? ይህ ፊልም መንገድ በምትሳሳቱበት ጊዜ ምን ሊያጋጥማችሁ እንደሚችል ትልቅ ትምህርት የሚሰጥ ነውና እናንተስ በዚህ ሁኔታ ውስጥ ብትሆኑ ምን ታደርጉ ነበር? ኮሜንት ላይ አሳውቁኝ። እንደዚህ አይነት አጫጭር ፊልሞች ታሪኮችን ለማግኘት ደግሞ ቻናላችን ሰብስክራይብ አድርጉ። በሚቀጥለው ቪዲዮ እስክንገናኝ ቻው።